መነሻቸውን ስታውቁ ጭራሽ የማትጠቀሙባቸው 7 ነገሮች። ዛሬ ላይ ከብዙ ሴቶች ቦርሳ የማይጠፋው ሊፕስቲክ ቀደምት ግብፃውያን የሞቱ ነፍሳትን በመፍጨትና አደገኛውን የሊድ ወይንም እርሳስ ንጥረ ነገር በመጨመር ነበር የሚሰሩት። በወቅቱ ብዙ ንስቶችን ለሞት የዳረገ ሲሆን አሁንም ቢሆን አዘውትሮ መጠቀም ለተለያዩ ከባድ የጤና ችግሮች ያጋልጣል። ለብዙዎች ተወዳጅ የጣፋጭ ምግብ አማራጭ የሆነው ቸኮሌት በአውሮፓውያኑ ቅኝ ገዢዎች በፋብሪካ መመረት ሲጀምር ዋነኛ ግብዓት ካካኦ ለማምረት እጅግ አሰቃቂ የጉልበት ብዝበዛ በአፍሪካውያን ላይ በገዛ መሬታቸው ይፈጸም ነበር። ይህ ታዲያ ለሕፃናትም የተመለሰ አልነበረም። አላርም የሰው ልጆች በጊዜ እንዲነቁ በማድረግ በጎ አስተዋጽኦ ቢኖረውም መነሻው ግን ረጅም ሰዓት ይሰሩ የነበሩትን የፋብሪካ ሰራተኞች እንቅልፍ እንዳይወስዳቸው ለመከላከል ረብሻን እንዲፈጥር ነበር። እንዲህ እንዳሁኑ በየሰው እጅ ከመግባታቸው በፊት የብረት እስክርቢቶዎች የወታደራዊ ተቋማት መጠቀሚያዎች ነበሩ። ዋነኛ ዓላማቸውም የጦር አውሮፕላን አብራሪዎች በሰማይ ሆነው ቦምብ የሚጥሉባቸውን ቦታዎች እንዲያመለክቱበት ነበር። በቤልጅየም ቅኝ ግዛት ስር በነበረችው ኮንጎ በስፋት የጎማ አምራችነቷ ትታወቅ ነበር። ይህንን ምርት ለማግኘት ታዲያ ኮንጓውያን የሚጠበቅባቸውን የቀን ጣሪያ ማሟላት ካልቻሉ እስከ ሞት የሚደርስ አሰቃቂ ቅጣቶች ይፈጸምባቸው ነበር። በዚህም ከ10 ሚሊዮን በላይ ሰዎች እንደሞቱ ይነገራል። ቶማስ ኤዲሰን በአምፖል ፈጣሪነቱ ዓለም ቢያውቀውም ይህንን ምርቱን ወደ ገበያ ለማውጣትና በሱ ስም እንዲመዘገብ ከሱ በፊት ምርምር ያደርጉ የነበሩ ሳይንቲስቶችን በማሳሰርና ገንዘብ እየከፈለ በሚዲያ እንዲዋረዱ በማድረግ ተቀናቃኞቹን አጥፍቶ ነበር። በ1950ዎቹ ክሬዲት ካርድ ወይንም የብድር ኤቲኤም ካርዶች ስራ ላይ ሲውሉ የአገልግሎት ሰጪ ባንኮቹ ዓላማ ህዝቡን መቆጣጠር የማይችለው ብድር ውስጥ ለመክተት በማሰብ ነበር።